መዝሙረ ዳዊት በጥቅሉ 150 ነው። በመዝሙረ ዳዊት ምዕራፍ የሚባል የለም። 170ውን በጥቅሉ ከሰኞ እስከ ዓርብ ከሰኞ እስከ እሑድ ድረስ መቼ ምን መጸለይ እንዳለበት ወስነው ደንግገው አስቀምጠውልን። በእውነት ዳዊት ደጋሚ ማለት ነው። ጸሎተኛና ደጋሚ ይለያያል። አሁን እዚህ ውስጥ ያላችሁ ሰዎች ልትጸልዩ ትችላላችሁ። እደጋሚነት ደረጃ አልደረሳችሁ፣ እኛም አልደረስን። ይቅርታ አድርጉልኝና እምትጸልዩ ተሰሙታላችሁ። ስትጸልዩ ጸሎታችሁ መጀመሪያ እግዚአብሔር ከመስማቱ በፊት እናንተ ልትሰሙት ይገባል። ልክ ጸሎትም ስንጸልይ እኛ መጀመሪያ መስማት ያለብን እኛ ነን። እንደዛ ለማድረግ አንድ አማኝ መሆን፣ ሁለተኛ አድናቂ መሆን፣ ሶስተኛ በፍቅር መጸለይ። ጋዜጣ ነው እንደዛ የሚነበበው። ጸሎት ስንት ገጽ ገረይቶ ጸሎት አይጸለይ። አባቶቻችን ስለ ጸሎት እምንጸልየውን ወስነው አስቀምጠዋል። እንደ አቅማችን ከአቅም በላይም አይጸለይም። መዝሙረ ዳዊት አባቶቻችን አንዱ እንዲጸለይ የወሰኑት መዝሙረ ዳዊት ነው። እኔ አሁን በእውነቱ የመጣ የጸሎት አይነት በጣም ነው የምናዝነው። ስለዚህ መዝሙረ ዳዊት የማያካትተው ነገር የለም። እንደው አጠር አድርጌ በመዝሙረ ዳዊት የሚጠቃለሉትን ሐሳቦች ልንገራችሁ። መዝሙረ 150ው መዝሙረ ዳዊት በሰባት ርዕሰ ጉዳዮች ላይ የሚያጠነጥን ነው ብለው ሊቃውንት ተርጉመውልናል። አብርሃም አመድና ትቢያ ነኝ አለ። ዳዊትን የትል ነኝ አለ። ቅዱስ ጳውሎስ እኔ ጭንጋፍ ነኝ አለ። ቅዱሳን ሲበቁ እነሱ ዝቅ ይላሉ፣ እግዚአብሔር ከፍ ያደርጋቸዋል። የኛ ተስፋ በመስቀል ላይ ነው። የኛ ተስፋ ከሞት በኋላ ሕይወት አለ። መቃብርን ተሻግሮ ትንሣኤ አለ። የዓለም አልፎ አዲስ ዓለም አለ። ሞት፣ ሕይወት፣ ረሃብ፣ ጥጋብ፣ ሐዘን፣ ደስታ፣ ትርፍ፣ ኪሳራ፣ ጤንነት፣ በሽታ፣ ሹመት፣ ሽረት፣ ማጣት፣ ማግኘት የማይፈራረቅበት የበላይ የበታች ገፊ ተገፊ ገዥ ተገዥ ሰጭና ነሽ የሌለበት አዲስ ዓለም አለ። በዚህ ዓለም ቁጭ ብለን ያኛውን ዓለም ተስፋ እናደርጋለን አለ። ሞት አልፎ ሕይወት አለ። መቃብርን ተሻግሮ ትንሣኤ አለ። ይህን ዓለም አልፎ አዲስ ዓለም አለ። እዛ እንገባለን። ምእመናን እንደተንከራተት እንደተገፋን እንዳለቀስ እንደተጎሰም እንደተከፋን አንገታችን ተቆርጦ አንጀታችን ደፍተን አንጀት ተንገላጥን አንቀርም። አባታችን ይመጣል፣ ወደ መንግስቱ ይጠቀልለናል። እኔ ሁልጊዜ እላለሁ እኔ አይታየኝም ምእመናን፣ እንኳን ዘወትር ጨለማ ውስጥ መኖር መብራት ሲሄድ ያንገሸግሻል። ነገር ግን ወደ መቃብር ሲወርድ ሁሉም አይነ ስውር ይክበር ይመስገን እግዚአብሔር።